መልካም ሰኞ ማለዳ። ሰላም። ወደ ሥራ ለመሄድ እየተዘጋጀው ነው። ታውቃላችሁ እግዚአብሔር ቃል እንዲህ ይላል ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ስለምንም ነገር አትጨነቁ። ስለምንም ነገር ሲል ሁሉንም ነገር ያጠቃልላል። እኔና እናንተን እንቅልፍ የሚነሱንም ነገሮች ሁሉ። ይህን እንድታውቁ ፈልጋለሁ። እግዚአብሔር ሁሉ ነገራችንን ያውቃል። ይህ እንዲገባችሁ ፈልጋለሁ። እግዚአብሔር ሳያውቅም በምንም ሁኔታ ውስጥ አታልፉም። ስለዚህ ጭንቀት ከመዳረሻችን እንዳንደርስ ያደርገናል። እናም አትፍቀዱለት። ታውቃላችሁ ጭንቀት የሚለው ቃል እዚህ ጋር የመታነቅ መገለጫ ነው። አንገታችንን ስንያዝ ወይንም ስንታነቅ ማለት ነው። ትንፋሻችሁን አውጡት። እንዲህ ነው የሚሆነው፣ ምክንያቱም እግዚአብሔር ጠባቂያችሁ ነው። ይህን እንድታውቁ ፈልጋለሁ። እግዚአብሔር ደማቅ የሆነ ሕይወት ሰጥቷችኋል። ተስፋ ሰጪ የሆነም ሕይወትን ሰጥቷችኋል። ደስ ይበላችሁና ወደዛም ውጡ፣ ሂዱና እንደገና ታገሉ። ምክንያቱም ጸጋው የተትረፈረፈ ነው። ድንቅ የሆነ ሰኞ እየጠበቃችሁ ነው። የተዋበ ሳምንት ይሁንላችሁ። እግዚአብሔር ይባርካችሁ።